እዚህ ዌል ፔፐር ላይ ድርቃልሽ አትቀይሪው? ምን ችካልሽ? አዎ ዲስንት ጊዜ ሳትቀይሪው ችካ ያርግሽና ዌል ፔፐር እንዴት እንደሚቀየር አላውቅማ። ትቀያየራለሽ እንደ አንቺ? እኔ ለነገሩ ትዝ ብሎኝ አያውቅም። አዎ ዲስንት ጊዜ ሳትቀይሪው አልችልበትም ደግሞ እንዴት እንደሚቀየር። ሰምታችኋታል እንግዲህ መቀየር አልችልም አለች። አንድ ጊዜ ማለት ነው ስልካችሁ ላይ ምንም ነገር ያለውን ነገር አዲስ ነገር ለማወቅ ስልክ መጎርጎር ያስፈልጓል ማለት ነው። ሁሉ ጊዜ መጠቀም በደንብ መቻል አለባችሁ ማለት ብዙ ነገሮች እየከፈታችሁ ማየት እናንተ ጊዜ ካላችሁ ማለት ምንም አይጎልባችሁም ማለት ነው። እንደውም ትማራላችሁ። ብዙ ሰው ስልኩ ላይ ያለው ነገር ለምን አገልግሎት እንደሚውልና ምን ጥቅም እንዳለው ምን ነገር እንደማይቀልለት አያውቅም ማለት ነው። ለምን ብዙ ጊዜ ስለማይነካካውና ስለማይጎረጉረው ማለት ነው። ቪዲዮ፣ ፎቶ ኦኬ በቃ ያንን ብቻ ነው። ብዙ ሰው ብዙ ነገር አያደርግም። እንደውም አሁን ሶሻል ሚዲያ ከመጣ በኋላ ከቪዲዮና ከፎቶ ውጪ ብዙ ነገር ለመስራት ሰዎች ስልካቸውን በደንብ የተጠቀሙ ነው ማለት ይቻላል። ዛሬ እንደሰማችሁት ማለት ነው። ይሄ ማድረጋችሁም እንደ ሰው እንደ ስልክሽ ላይ እንደዚህ አታረጊም እንደ እንዳይላችሁ ማለት ነው። ብዙ ጊዜ ስልካችሁ ላይ ያለውን ነገር ጠቅላላ ይዛችሁት ቀኑ ሙሉ ከእናንተ ጋር ስለሚሆን አጠር ያለሽ ጊዜ ስታገኙ ከፈት አድርጓችሁ ይሄ ነገር ምንድነው ይሄ ምንድነው ብላችሁ ስልካችሁ ላይ ያለውን ነገር ከፈት እያደረጋችሁ ማየት ስልካችሁ ላይ እስከጫናችሁ ድረስ ማለት ነው። ሁሉንም የከፈታችሁ ጊዜያችሁን አጥፉ አላልኩም፣ ግን ኢምፖርታንት ብላችሁ ዳውንሎድ ያደረጋችሁትን ነገር ለምን ጥቅም ላይ እንደሚውልና ምን እንደሆነ ብታዩት ታተርፋላችሁ እንጂ አታጎሉ ማለት ነው። ዛሬ አይፎን ይዛችሁ ማለት ነው ዌል ፔፐር እንዴት እንደሚቀየር ብዙ ሰዎች አታውቁም። ይህን ስላችሁ ይቅርታ፣ የምታውቁ ሰዎች ታውቃላችሁ፣ የማታውቁ ግን ዛሬ ለእናንተ ለማታውቁ ሰዎች ላሳያችሁ ፈልጋለሁ ማለት እንዴት አድርገን አይፎን ላይ ዌል ፔፐሮችን እንዴት እንደምንቀያየር ማለት ነው። በፈለግንበት ሰዓት ፎቶ ሊሆን ይችላል፣ የድርጅታችን ሎጎ ሊሆን ይችላል፣ ማንኛውም ነገር እንደምንቀይር አሳያችኋለሁ ማለት ነው። ቀላልም ቢሆን ለማያውቁ ሰዎች ስለሚሆን ለቢግነር ወደ ቪዲዮአችን። እሺ በመጀመሪያ ዌል ፔፐር ለመቀየር የምናደርገው ወደ ሴቲንግ መሄድ እንችላለን ማለት ነው። ሁለት አይነት መንገድ አለ። አንዱ ሴቲንግ ነው፣ ሁለተኛው ደግሞ ስክሪናችን በመጫን የምናደርገው ነው። ወደ መጨረሻ ላይ አሳያችኋለሁ። ሴቲንግ ላይ እንሄዳለን። ከዛ እዚህ ጋር ወርታች ስክሮል ስናደርገው እጋ ዌል ፔፐር የሚል እናገኛለን። ዌል ፔፐር ላይ ስንገባ አያችሁት፣ እኔ እነዚህ እስከዛሬ የተጠቀምኩባቸው ናቸው። እነዚህ ኑላ ማለት ነው። ይሄ ራሴ ያነሳሁትን ፎቶ አለ፣ ራሴ የሰራሁትም አለ። አያችሁት ብዙ ነገር አለው ማለት ነው። ከዛ በኋላ አድ ዌል ፔፐር የሚለውን አንድ ጊዜ እንነካዋለን። ከዛ እንደምታዩት እዚህ ጋር ፎቶ፣ ፒፕል፣ ፎቶ፣ ሼልፍ፣ ላይ ፎቶ፣ ኢሞጂ፣ ከለር በቃ የተለያዩ ነገር ዌዘር፣ የተለያዩ ነገር ያሳየናል ማለት ዌዘርን ከነካ ነው በአሁኑ ሰዓት ያለው በዛ ሰዓት ያለው ዌዘር ውጭ ላይ ምን እንዳለ ያሳየናል ማለት ነው። በየደቂቃው ስልካችን ላይ አድርገን ነው እዛው ላይ ማየት እንችላለን ፊት ለፊት ማለት ነው። ፎቶ ደግሞ ከፈለገን አድ ፎቶ ይሄ እዚህ ጋር እያችሁት የፎቶ ምልክቱን አንዴ ተጭነን የምንፈልገውን ፎቶ ይሄን ፎቶ መረጥኩኝ አያችሁት ገባው ማለት ነው። ከዛ ምንድነው ማድረገው እዚህ ጋር በብሉ ምልክት አድ የምትለውን እሷን አንድ ጊዜ ክሊክ ሳደርጋት ሴታስ ወይ ፔፐር ይለኛል። ከዛ ሴታስ ስለዋለሁ ከዛ ይቀየርልኛል ማለት ነው። አያችሁት ከስተማይዝ አድርግ ይለኛል። ከስተማይዝ አደርገዋለሁ። በቃ አለቀ። ከዛ በኋላ ደን የሚለው ምልክት ጫነታለሁ። ከስተም እያደረገልኝ ነው። ከስተማይዝ እያደረገ ነው። አለቀ ማለት ነው። ከዛም ቦታ አያችሁት ቀይሮታል ማለት ነው። ወደ ጎን ከነካሁት ስክሪን ሪከርድ እያደረኩ ስለሆነ ይዘጋብኛል። ለዛ ነው። ስለዚህ ወደዛው ላይ ብንመለስ ማለት ነው ዳውንሎድ ደግሞ ማድረግ እንችላለን። ይሄ ያለን እዚህ ጋር ያለን በቂ መስሎ ካልታየንና እዚህ ውስጥ ያሉት ምንም ከሰለችን ምናምን ይሄን ፕላስ ምልክት አያችሁት አንድ ጊዜ ተጭነን ከነዚህ ውስጥ እንመርጣለን። ይሄ የራሱ የአይኦስ ራሱ ፊቸሮች አሉት ማለት ነው። እዚህ ጋር ሰጀስት ፎቶ ነው እስከዛ የተጠቀምኩባቸው ናቸው። እነሱን የተጠቀምኩባቸው ነው የሚያሳየኝ ማለት ነው። ዌዘርም ደግሞ የሚያሳየን አለ ማለት ነው። እዚህ ጋር የዌዘሮችን ካደረገን በጣም የተለያዩ ነገሮች አሉ። እዚህ ጋር ደግሞ የኢሞጂ እንደዚህ በጣም ከለሩ ደማቅ የሆነ ጠቆር ያለ ነገር ብዙ እንትን አይለኝም። እኔ ዌል ፔፐር ላይ አላረግም፣ ምክንያቱም ይረብሸኛል፣ አያሳየኝም በደንብ ስልክ ለዛ ነው። ከዛ ካልፈልግን ካንስል ነው የምናደርገው። እንደዚህ አድርገን ብንሞክረው
ይሄ ብራይት ነው ግን በጣም ቢጫ ነው። ብዙም እንጂ ከፈለግን አድ የሚለውን ስንነጋ ይገባል ማለት ነው። ካልፈለገን ግን እንደዚህ ካንስል እንወጣለን ማለት ነው። እዚህ ላይ ያሉት እንዳለ እየቀያየርን በጣም ብዙ አይነት ነው ያለው። የፈለግነው ማድረግ እንችላለን። እነዚህ ሁላ ከሰለቹን ግን ሌላ ደግሞ አዲስ ማድረግ እንችላለን ማለት ነው። ምንድነው የምናደርገው? ጉግል ላይ እንሄድና እንደምታዩት ዌብ ፔፐር ፎር አይፎን ብለን እንጽፋለን ማለት ነው። አይፎን ከሆነ ስልካችሁ አይፎን ማለት ትችላላችሁ። አይፎንም ካልሆነ ደግሞ ዝም ብላችሁ ፎር ለስልክ የሚሆን ማለት ትችላላችሁ ማለት ነው። አያችሁት? በጣም ያማምራል። ብዙ ሰዎች ከየት አምጥተው ነው የሚያደርጉት? እነዚህ ራሳቸው ያነሱት ፎቶ ምናምን ሊመስለን ይችላል። አይደለም። ለምሳሌ አሁን ወቅቱ የዚህ ወቅት ነውና እቺን ለምሳሌ ምንድነው ማድረጋት? እቺ ማድረግ ከፈለኩኝ ሴቭ ፎቶ ለዋለሁ ማለት ነው። ከዛ ወደ ካሜራ ላይ ሴቭ ያርጎልኛል ማለት ነው። አውቶም ነው አሁን ወቅቱ ራሱ የራሱ ባደረገው ቅጠሎች እየረገፉ ነው እኛ ጋር። በዚህ ሰዓት ሴቭ ለዋለሁ ጸጥ ብዬ ማለት ነው። እንደዚህ ጫና አድርጌ ሴቭ ስለው ሴቭ ፎቶ ላይ ይገባልኛል ማለት ነው። ከዛ እዚህ ዌል ፔፐር ላይ ጋመጣና ፎቶ የሚሉን አያችሁት? አንድ ጊዜ ጫነዋለሁ። ከዛ የታለ ፎቶ የሚለውን አንድ ጊዜ ጫነዋለሁ ማለት ነው። ከዛ ኦል ፎቶ የሚለውን ነካዋለሁ። አያችሁት? አሁን ዳውንሎድ ያደረኩት ለምሳሌ ይሄ ቅጠሉ እንዴት ያምራል! እያስገባልኝ ነው። አያችሁት? በቃ ገባ ማለት ነው። አያምርም? ወቅታዊ ነው እጅግ። የፈለጋችሁት ነገር በወቅቱ እያያችሁ መቀያየር የምትወዱ ከሆነ ላይናችሁ ደስ ይላችኋል፣ እንደዛ ማድረግ ትችላላችሁ ማለት ነው። ሌላ ከዛ በኋላ እዚህ ጋር አድ የምትለው ምልክት አድ አረጋታለሁ። ከዛ አያችሁት? ሴታስ ዌል ፔፐር ደን የሚለውን እንጫናለን። ደን ብለን እንወጣለን ማለት ነው። ከዛ በኋላ አያችሁት? ቀየረልኝ ማለት ነው። ስለዚህ እንዲህ በቀላሉ ሳይሰለችን መቀየር እንችላለን ማለት ነው። እንደዚህ እንደሰማችኋቸው አትችይም ምን ማድረግ ምናምን ከሚለን ሰው እንደዚህ በቀላሉ እያየን ማድረግ እንችላለን ማለት። ሌላው ደግሞ ያው ዳውንሎድ በጣም ይሄንን መረጥኩኝ እንጂ ከጉግል ላይ በጣም ብዙ አይነቶች አሉ። በጣም ብዙ አይነቶች አሉ። እናንተ የሚመቻችሁን አይነት እያያችሁ አያችሁ። የስልክ ዌብ ፔፐር ካላችሁት ብዙ አይነት ነው የሚሰጣችሁ። በከለር በስም የፈለጋችሁት መርጣችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ከፈለጋችሁ ሊንኩን ከታች አስቀምጥላችኋለሁ ዲስክሪፕሽን ላይ ገብታችሁ ዳውንሎድ አድርጋችሁ ተጠቀሙበት። ጫና አድርገን ስንይዘው አያችሁት? ወደ ጎን እያደረግን የፈለግነውን እንመርጣለን ማለት ነው። አንደኛው በሴቲንግ ነው፣ ሁለተኛ ደግሞ እንደዚህ ነው እዚሁ ጋር እንዳለ። ከዛ በኋላ ከስተም በቃ ከዛ ደን ሆፕ የቪዲዮ ጠቅማችኋል ብዬ አስባለሁ ማለት ነው። ጠቅማችሁና ከወደዳችሁት ወይም ደግሞ ሌላ ሰው ይጠቅመዋል ብላችሁ ካስባችሁ ሼር ማድረጋችሁ እንዳትረሱ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ሁሉ እመኝላችኋለሁ።